Well, his name was HACAALUU Hundessa. Oromo singer HACAALUU Hundessa. 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 ዋናው ተኳሽ ላይ ያሚ የሚባለው ሰው ጀዋርና ኮሎኔል ገመቹ አያና ግደል ብለውኝ ነው ብለመስክር እኔ ግን እምቢ አልኩኝ። ሃጫሉን ማን ገደለው? ዛሬ ሃጫሉን ገደለ የተባለው ወጣት ጥላውን ያሚ ስለ ሃጫሉ ግድያ ምስክርነት ሲሰጥ አንድ ቪዲዮ ከእስር ቤት አገኘን። ሃጫሉን ማን ገደለው? የተገደለ ላምሮት ከማል ማን ነች? ዮሐንስ ምትኩ ማን ነው? ደመላሽ ገብረ ሚካኤልስ ማን ነው? ጥላውን ያሚስ ስለ ጀዋር መሐመድ ምን አለ? አብራችሁን ቆዩ። ሃጫሉ ሁንዴሳ ያ ጀግና፣ ያ ወንድ፣ ያ አንበሳ አንድም ቀን ለባርነት ዝቅ ሳይል የሞተ ቀና ብሎ ጭቆናን ሲታገል የኖረ ልጅነቱን እስር ቤት ወጣትነቱን ትግል ላይ አሳልፎ እፎይ ሳይል የተገደለ ጀግና ቃላት የማይገልጸው የኦሮሞ ሕዝብ የቁርጥ ቀን ልጅ ሃጫሉ ከተገደለ 6 ወራት ተቆጠሩ። ቢሆንም ግን ይህንን የመሰለ ተጽዕኖ ፈጣሪ ሰው ተገሎም ፍትህን ሳያገኝ አለፈ። 6 ወራትም ተቆጠሩ። እኛም እውነቱን ለማጣራት ለ5 ወራት ከፍተኛ ጥረቶች አደረግን። ግን ነገሮች ሁሉ የተወሳሰቡ ሆኑ። ሃጫሉ ማን እንደገደለው ፍንጮች ጠፉ። የሚገኙትን ፍንጮች ውስብስብ ያሉ ሆኑ። ቢሆንም ግን መጨረሻ ላይ አንድ ሰው አገኘን። ጥላውን ያሚ ከእስር ቤት። ጥላውን ያሚ ሃጫሉ ሁንዴሳ ተገሎ እስር ቤት ከገባ 5 ወራት ተቆጠሩ። እኛም ከ5 ወራት ያላለሰለሰ ጥረት በኋላ ጥላውን ያሚን አገኘነው። ከእስር ቤትም ሆኖ እውነተኛ ምስክርነቱን የሰጠበትን አንድ ቪዲዮ ከእስር ቤት አገኘን። ወደ ቪዲዮ እንሂድ። ጠያቂው ይጠይቀዋል ጥላውን ያሚን። Karena jadi tim juga, warna jadi tim ya urusan, warna jadi yang hargis, jadi sering negara kalau ada yang muncul juga, tahu cuni mungkin ada di uji instansi penjara nanti, di sini, negara gede berarti ya usahamur mungkin ada uji itu, mudah tim juga, mudah seperti itu mungkin ambil masih sambil mungkin nanti sambil itu berbeda ni supas, negara mah tu bisa bisa, jika mereka namanya kawan uji kerja betul itu Mungkin hari dan hari masih gani tu sambuti berbeda kerana cuma kita mergani bana berlihat di sana itu sambuti berlihat di sana kita mergani bana ni tapi tu kita artinya dia korporasi berasa berinjir itu jadi ni ane mari injira korporasi berasa kamu tu ya ada tu ya ada kan ambil kerja lagi ni ambil baju tu kawan itu ya ada anu sudah dikasih terang ya cari di sumber nuf nama nuf jicha warega mina manu jawali kate namanu jicha wame kate አጃሉ እሱ ሁለቴ ሰውቲ አጃሉ ማለት እሺ እንግዳችን እስቲ ራስህን አስተዋውቀን። ስም ማን ነው? ስሜ ጥላውን ያሚ ይባላል። ጥላውን ያሚማ ጥላውን ያሚ ባልቻ። እሺ ጥላውን ያሚ እንግዲህ የኢትዮጵያ መንግስት በሚዲያ እንደተናገረው ከሆነ በአርቲስት ሃጫሉ ሁንዴሳ ግድያ ላይ ተጠርጥረ ታስረሃል እና በዚህ ጉዳይ ላይ የምትለን ነገር አለ? የምታውቀውን ነገር ንገረን እስቲ። እኔ ወደ ቤት እየገባው ያለ አንድ ነጭ መኪና አለፈ። ከዛም አንድ ጥቁር ፒክአፕ መኪና መጣና ነጩን መኪና መንገድ ዘጋበት። ሁለት ሰዎችም ከጥቁሩ መኪና ውስጥ ወረዱ። ከዛም የነጩን መኪና ሁለቱንም በር ከፈቱ። ከዛ ቀጥሎም የሽጉጥ ድምጽ ሰማው። ከሌላ መኪና ነበር ወይስ ሁለቱ መኪናዎች ብቻ ነበሩ? አይ ራቅ ብሎ አንድ መኪና ቆሞ ነበር። እሺ ጥቁሩ መኪና የግል ነበር ወይስ የመንግስት? ታርጋውንስ ታስታውሰዋለህ? መኪናው የመንግስት ነበር፣ ግን አሁን ላይ ታርጋውን መናገር ይከብደኛል። እሺ ጥላውን ያሚ እና የሃጫሉ ገዳይ አይደለም ነው የምትለን? አረ በፍጹም ሃጫሉ ሁንዴሳ እኮ ለኛ የታገለ ለኛ የሞተ ትልቅ ጀግናችን ነው። እንዴት ነው ሃጫሉ ሁንዴሳን ገለዋለሁ?
እንግዲህ ጥላሁን ይህንን እውነት ሲያወጣ ሊገሉት እንደሚችሉ ያውቃል። ሊያረጉትም እንደሚችሉ ግልጽ ነው። ከባድ ሚስጥር ነው። በጣም ከባድ። ብዙ ጀግኖች፣ ብዙ ፖለቲከኞች፣ ብዙ የህዝብ አይን የሆኑ ሰዎች የታሰሩባት ቅጽበት ነችና ከዛሬም ብዙዎች አድበስብሰው ያቆያት እውነት ነችና ሊገሉት እንደሚችሉ ግልጽ ነው። ነገር ግን የኦሮሞውን ህዝብ እውነቱን ያውቅልኛል፣ እኔ ንጹህ ሰው ነኝ፣ ሃጫሉን አልገደልኩትም ብሎ ተናግሮ መሞትም መርጦ ነው። ከቪዲዮ ላይ እንዳየነው ጥላሁን ያሚ ሃጫሉ ሁንዴሳን እኔ አልገደልኩትም፣ የኦሮሞ ህዝብ ይህን እውነት ይወቅልን ብሎናል። ወይዘሮ አዳነች አበቤ ደግሞ ኢቲቪ ላይ ቀርበው ሃጫሉን የገደለው ጥላሁን ያሚ ነው፣ እኔ ነኝ የገደልኩት ብሎ ምስክርነት ሰጥቷል ትለናለች። ይሄ ብቻ ሳይሆን ነገሩ የተጭበረበረና የውሸት እንደሆነ የሚያስታውቀው የስም መምታታቶች ስትናገር ይስተዋልባታል። ጥላሁን ያሚ፣ ጥላዬ ዋሚ እያለች ስታምታታ በግልጽ ይታያል። ይህንን ጀግና ወጣት ታዋቂና ተወዳጅ የነጻነት ታጋይ የሆነውን ወጣት የገደሉት እና እንዲሁም በግድያው ውስጥ ተባባሪ የሆኑትን ሰዎች በቁጥጥር ስር አውለናል። ዋናው ተኳሽ በቁጥጥር ስር የዋለው አቶ ጥላሁን ያሚ የሚባል ነው። ሁለተኛው ከሱ ጋራ ተባባሪ የሆነው አቶ አብዲ አለማየሁ ነው። ሶስተኛው ከበደ ገመቹ ይባላል። ጥላሁን ያሚና አብዲ አለማየሁ በቁጥጥራችን ስር የዋሉ ሲሆን ከበደ ገመቹ ግን እየተፈለገ ነው ያለው ለጊዜው ስለተሰወረ። ስለዚህ ዋናው ተኳሽ የሆነው ጥላዬ ያሚ የሚባለው ጥላሁን ያሚ የሚባለው ሰው በአካባቢው ላይ የሚታወቀው ጥላዬ ብለው ነው። ሲያቆላምጡ ጥላዬ ብለው እንደሚጠሩት የአካባቢው ማህበረሰብ በዚህ መልክ ነው የሰጠን። ሰውየው ግን መታወቂያውም ጭምር የሚገለጸው ጥላሁን በሚል ስለሆነ በሁለቱም እንደሚጠሩት ከአካባቢው ላይ አግኝተናል። ስለዚህ ጥላሁን ዋሚ ለምን እንዴት ሃጫሉን መግደል እንዳስፈለገ ለምን እንደገደለ በገለጸበት ወቅት ተልኮውን የተቀበለው ከኦነግ ሸኔ እንደሆነ ተልኮውንም በሚቀበልበት ሰዓት ደጋግሞ በሰኔ ወር ለ3 ጊዜ ያህል አግኝተው እንዳሳመኑት ሃጫሉ መሆኑን በዝርዝር ባይነግሩትም ብዙ የተለያዩ መገደል ያለባቸው ሰዎች እንዳሉ ይሄንን ማድረግ የሚያስፈልገው የኦሮሞ ህዝብ እንዲያልፍለት እንደሆነ እንዲሁም ይሄ መንግስት በመዳከሙ ይሄ ካልተደረገ የኦሮሞ ህዝብ አደጋ ላይ ሊወድቅ እንደሚችል እንደተገለጸለትና በዚህ እንዳሳመኑት ለሱም ጥቅም እንደሚያስገኙለት የገለጹለት መሆኑን ቃሉን ለፖሊስ በሚሰጥበት ሰዓት አስመዝግቧል ማለት ነው። እንግዲህ ሁለቱን የተጣረሱ መረጃዎች አይተናል። በዚህ ጉዳይ ላይ የኬሎ ሚዲያ ዳይሬክተር ኢንጂነር ኪያሰኝ ሚለንን ሰምተን እንመለስ። እንግዲህ አዳነች አበቤ እንዳለችው ሃጫሉን ገድያለሁ ያለው ጥላሁን ያሚ ነው ብላለች። ጥላሁን ያሚ በዚህ በኩል እኔ ሃጫሉን አልገደልኩትም እያለ ነው። ጥላሁን ያሚ ሃጫሉን ገድያለሁ ብሎ ቃሉን ሰጥቷል ያለችው አዳነች አበቤ ነች። ከጥላሁን ያሚ ራሱ እየሰማን ያለነው ጥላሁን ያሚ በፍጹም ድምጹን ቃሉን እንዳልሰጠ ካዳነች አበቤ ሰማነው። ጥላሁን ያሚ ሃጫሉን እንደገደለ ቃሉን ሰጥቷል ነው ያለችው። ጥላሁን ያሚ አሁን እያለን ያለው እየሰማን ያለነው እያየን ያለነው እኔ ሃጫሉን አልገደልኩትም ቃሌንም አልሰጠውም እነሱ ናቸው ሃጫሉን የገደልኩት እኔ ነኝ በል እኛ ውጭ ሀገር እንወስደሃለን እኛ ብር እንሰጥሃለን እንድገል ያነሳሱኝ የጠቆሙኝ የላኩኝ ኮሎኔል ገመቹ አያና አቶ ጀዋር መሐመድ ናቸው በል ብለው ቶርቸር አደረጉኝ ገረፉኝ ሰቀሉኝ ነው ያለው። እንግዲህ ከዚህ የበለጠ ፋክት ጥላሁን ያሚ ከብዙ ጥረት በኋላ ከ5 ወር ትጋትና ተስፋ ለመቁረጥ በኋላ እስር ቤት ውስጥ ገብተን ድምጹን በቪዲዮ ማውጣት ይችላል። ያለው እውነታ ይሄን ይመስላል። ምንም ማድረግ አይቻልም። ያለው እውነታ
ከልጁ የሰማነው ሃጫሉን እንዳልገደለ ሃጫሉን የገደሉትን ሰዎች አይቻለውና ስለነሱ ልንገራቸው ብሎ ፖሊስ ጋር እንደሄደ ፖሊስ እሱን አይቶ አንተ ነህ በቃ ሃጫሉን የገደልከው ብሎ እስር ቤት የከተተ እንደሆነ ነው የተናገረው። ይሄ በቂ መረጃ ይመስለኛል። ከጥላውን ያሚ መረጃ ላይ እንደምንረዳው ከሆነ ጥላውን ያሚ ወደ ቤቱ እየገባ ነበር። እናም መንገድ ላይ ሁለት መኪናዎች ወጥተው መንገድ ዘግተው ሃጫሉን ሲገድሉ ታያል። ከዛም ያየውን ለመንግስት አካላት ለመጠቆም ሲሄድ እዛው ይዞት እኔ ነኝ የገደልኩት ብለ መስክር ተባለ። ጀዋርና ኮሎኔል ገመቹ አያና ላይም መስክር እንዳሉት ጥላውን ያሚ ተናገረ። ለምን መንግስት ለምን ጥላውን ያሚ ላይ ማላከክ ፈለገ የሚለውን ጥያቄ ስንጠይቅ አንድ ሰው እናገኛለን። ላምሮት ከማል። ላምሮት ከማል የአምቦ ተወላጅ ነች። የሃጫሉ ሀገር አምቦ። እናም ላምሮት ከሃጫሉ ጋር ቅርብ ግንኙነት የነበራት ሰው ብትሆንም ከጀርባዋ ግን ሌሎች ትላልቅ ሰዎች ነበሩ። አቶ ዮሐንስ ምትኩና አቶ ደመላሽ ገብረ ሚካኤል። እነዚህ ሁለት ሰዎች የመንግስት ባለስልጣናት ናቸው። አቶ ዮሐንስ ምትኩ የምስራቅ ሸዋ አስተዳደር የነበረ ሰውና 2009 ላይ በኢንጂነር ታከለው ማሿሚነት የአዲስ አበባ ከተማ ጸጥታ ዘርፍ ኃላፊ ሆኖ የተሾመ ጉሙት ባለስልጣን ነው። ይህ ብቻ ሳይሆን አቶ ዮሐንስ ምትኩ ከላምሮት እናት ጋር ግንኙነት የነበረው የላምሮት ከማል እንጀራ አባቷ ነው። ሌላው ሰው ደግሞ አቶ ደመላሽ ገብረ ሚካኤል ነው። ይህ ሰው የኢትዮጵያ ደህንነት ኃላፊ የነበረ ሰው ሲሆን የአቶ ዮሐንስ ከማል ጋር በጣም የቅርብ ግንኙነት የነበረው ሰውና የቅርብ ወዳጅ ነበሩ። ከሃጫሉ ገዳይ በኋላም ከስልጣኑ እንደተነሳ ሰምተናል። ስራውን ጨርሷል። ላምሮት ከማል ከነዚህ ሰዎች ጋር ግንኙነት ያላት ሰው ብቻ ሳትሆን የተለያዩ የመንግስት ስብሰባዎች ላይ የምትገኝም ለመንግስት የቅርብ ሰው ነች። እናም ላምሮት ከማልን ለማዳን ሲባል ጥላውን ያሚ ተከሳሽ ሆነ። በላምሮት ከማል ጥያቄ ጥላውን ያሚ መቀቃል። ይሄ ብቻ አይደለም። ሌላው የነጀዋር ጉዳይ ነው። ከላይ እንደሰማነው ጥላውን ያሚ እንዲህ ብሎናል። ተገመቹ ጀነም ወይ ደኒ ሱሮ ካና ተገርሲሰኒ ተከና ከነ እርጌቱ ነርጉቺሴ የዲየዘኒ ተጀበረረ ነገቸኒ ሱሮ ነው ይባላል። ተገመቹ ጀነም ካና አቢዲሳ ከነርጌ ጀኒ ተዱበሩ ሲባና ሲርጊና የዳኒ ቱ ወከስና የዳኒ ሱሮ ይራ አሊካና ጊናን ባየና ሪበኒ በቃ ነፈንሰኒ ሲጊደም ባየና ገረፈ ባየና ገረፈ እና የመንግስት አካላት አንተን ይዘው የምርመራ ቦታ ምንድነው ያሉ? ወይ ብዙ አሰቃዩኝ። ጀዋርና ኮሎኔል ገመቹ አያና ግደል ብለውኝ ነው ብለመስክር እና ከሀገር እናስወጣለን አሉኝ። እኔ ግን እምቢ አልኩኝ። ከዛም ሰቅለው ገረፉኝ። ብዙ በጣም ብዙ አሰቃዩኝ። የመንግስት ሰዎች እነ ጀዋር መሐመድና ኮሎኔል ገመቹ አያና ናቸው ሃጫሉን ግደል ያሉኝ ብለመስክር እና ከሀገር እናስወጣለን እንዳሉት ነግሮናል። እዚህ ጋር አንድ ነገር እናንሳ። የሃጫሉ የቀብር ስነ ስርዓት ቀን አንድ ጉዳይ ተፈጽሞ ነበር። እሱም እነ ጀዋርን ለመግደል ታስቦ ነበር እና ያን ቀን የተሰራው ሴራ ምንድነው? እዚህ ጋር የአንድ ሰው ድምጽ እናገኛለን። የዚህ ሰው ድምጽም ይሄ ሰው የመንግስት ሪፐብሊካን ጋርድ የነበረና አሁን ስራ ለቆ ኦሮሚያ ክልል ውስጥ ተደብቆ እየኖረ ያለ ሰው ነው። የዛን ቀን ስለተካሄደው ጉዳይ ምስክርነት ይሰጠናል። ትዕዛዝ የሰጠን ቀጥታ ትዕዛዝ የወሰነው ከፕራይም ሚኒስተር ነው። ሲልከን እዛው ሂዱና የሆነ ነገር ፈጥራችሁ እዛው ባሉበት አፍሮፋችሁ ነው አለ። ማለት እዛ ስንሄድ የነዛ ልጆች የጀዋር ጠባቂዎች ጠመንጃቸውን ስለማይፍቱት እዛው ባሉበት የሆነ ነገር ፈጥራችሁ ተኩስ እንዲነሳ አድርጉ። ከዛ እነ ጀዋርን ባሉበት አፍሮፋችሁ ተብለን ነው የሄድነው። እኛ እዛ ስንደርስ ከኛ ቀደም ብሎ መከላከያም ገብተዋል። እዛ ያሉ የኦሮሚያ ልዩ ኃይል ነበረ። ልጆቹ ጠመንጃቸውን ፍቱ ሲባሉ ወዲያው ነው ያስቀመጡት። በዛ ላይ ደግሞ
ጀዋር ቁጥጥር ስር ዋሉ። እነ ጀዋር ስለተያዙ ምንም ማነውንም ያው እኛ እነሱን ተከትለን ማለት ዜ ተመለሰ ማለት ነው። ይሄ ነው የተፈጠረው። ግን የመጀመሪያ እቅዱ ይሄ ነበር። ስራ ለቅቄ የሆነ ቦታ ተደብቄ ነው ያለሁት። ከዛ ቀን በኋላ በጣም ነው እንትን ራሴን የጠላሁት። በዛ ብዬ ጓደኞቼ ያቁኛልና ራሴንም ስራው በጣም ስለለቸኝ ነው ለቅቄ የወጣሁት። እንግዲህ ከላይ የመንግስት ሪፐብሊካን ጋርድ የነበረ ማንነቱን መግለጽ ያልፈለገ ሰው ከባድ ምስክርነት ሰጥቶናል። ስለዚህ ጉዳይና ያን ቀን ስለተፈጸመው ሴራ የኬሎ ሚዲያ ዳይሬክተር ኪያ ሰኚ ስለዚህ ጉዳይ የሚለንን ሰምተን እንመለስ። የሃጫሉ ሬሳ ወደ አምቦ እንዲሄድ የፈለጉት አባቱ ናቸው። በእርግጥ አባቱ ልጃቸው አምቦ እንዲቀበርላቸው ፈልገዋል። ምንም የሚካን ነገር የለውም። ግን የሃጫሉ ሬሳ በፍጥነት ከአዲስ አበባ እንዲወጣ የፈለጉት ባለስልጣኖቹ ናቸው። ሃጫሉ ምንም እንኳን አምቦ እንዲቀበር ቢወሰንም አዲስ አበባ ውስጥ ወይም ፍንፍኔ ውስጥ ሬሳው 2-3 ቀን ቆይቶ ሁሉም ለሱ ክብር ያላቸው ሰዎች ሂደው ክብር ሰጥተውት የቀብር ቀኑ ሲደርስ ወደ አምቦ ሊወሰድ ይችል ነበር። ግን ያልተፈለገም መንግስት በፍጥነት ከአምቦ እንዲወጣ ትዕዛዝ አሳለፈ። በጠዋቱ ከአዲስ አበባ ወደ አምቦ ጉዞ ተጀመረ። የቄሮ ኦሮሞዎች ሃጫሉ ፍንፍኔ የኦሮሞ እምብርት ናት እያለ ነበረ ጀግና፣ እንዴት ተብሎ ነው ከፍንፍኔ ሬሳ ወጥቶ አምቦ የሚቀበረው በማለት ቄሮች መንገድ ዘጉ። ይሄ ምንም እያየን የነበረው ነገር ነው። ምንም የሚካድ ነገር አይደለም። ሁሉም የሃጫሉም ጓደኞች የኦሮሞም ህዝብ እንዳለ በጣም ተናደዋል በዛ ውሳኔ። ምንም እንኳን ውሳኔው የአባት ቢሆንም አባትየው ልጃቸው አምቦ እንዲቀበር ፈልገዋል። ያ የነሱ መብትም ስለሆነ ግን የኦሮሞ ህዝብ ደስተኛ አልነበረም በዛ ከሃጫሉ ታሪክ ጋር ተያይዞ ማለት ነው። ቄሮች መንገድ ዘጉ። መንገድ ከዘጉ በኋላ ሬሳው እንዲመለስ ተገደደ። ሬሳው ሲመለስ ታከለ ኡማ ደውሎ ሬሳው ወደ ኦሮሞ ባህል ማዕከል እንዲመጣ አዘዛቸው። ሬሳው ተመልሶ ወደዛ መጣ፣ ወደ ማዕከሉ መጣ። ከዛን እነ ጀዋርና በበቀለ ገርባን ኑ እንመካከር ብሎ ታከለ ኡማ ወደ ኦዲፒ የነበረው ወይም ደግሞ የብልጽግና ኦሮሚያ ፓርቲ ቢሮ ጠራቸው። ወደ ኦሮሚያ ብልጽግና ፓርቲ ሲጠራቸው እነ ጀዋር ለመመካከር ሄዱ። ታከለ እዛ ትቷቸው ሾልኮ ወጥቶ ሪፐብሊካን ጋርድን ላከባቸው። ሪፐብሊካን ጋርዶቹ ሲላኩ እነዚህን ሰዎች ረፍርፏቸው ተብሎ ነው የተላኩት። የጀዋር ጠባቂዎች ጠመንጃችሁን ፍቱ ሲባሉ አይፈቱም። እንደምንም ብላችሁ እከታ አንስታችሁ እዛ ያሉትን መሪዎች ወርድ ባይ ወርድ ነው የምለው ረፍርፏቸው ነው የተባሉት። እንግዲህ ይሄን የተናገረው ሪፐብሊካን ጋርድ አባል የነበረው የዛን ጊዜ እዛ የነበረው አሁን ሪፐብሊካን ጋርድ ትቶ የወጣው ወጣት ልጅ ነው የተናገረው። እነ ጀዋር ስላወቁ ጀዋር በፍጥነት የሱን ጠባቂዎች ጠመንጃቸውን መሬት እንዲያስቀምጡ አዘዛቸው። እንግዲህ መንግስት ያሰበው የጀዋር ጠባቂዎች ጠመንጃ ፍቱ ሲባሉ እሺ አይሉም። በዛ አጋጣሚ በመጠቀም እነ ጀዋርን እንጨርሳቸዋለን ብለው ነበር ያሰቡት። ይሁንና ግን እነ ጀዋር ሳይቀደሙ ቀደሙ። ሪፐብሊካን ጋርዶቹ ምንም ማድረግ ስላልቻሉ የጀዋር ጠባቂዎች ጠመንጃቸውን ስላወረዱ ወዲያውኑ ይዟቸው ወደ መኪና ሄዱ፣ በእስር ማለት ነው። በዛን ሰዓት እነ ጀዋር ከዛ ተንቀሳቀሱ፣ ታሰሩ ማለት ነው። ከዛን በኋላ ባለው ግርግር የኦሮሚያ ፖሊስ አባል የሆነው
ጀዋር በመታሰሩ ያልተስማማ ወጣት ተገደለ። እነ ጀዋር ባሌሉበት ቦታ እነ ጀዋር ከታሰሩ በኋላ የኦሮሚያ ፖሊስ አባል ተገደለ። የጀዋር ጠባቂዎች ጠመንጃቸውን ከፈቱ በኋላ እነ ጀዋር ከታሰሩ በኋላ የተገደለ ሰው ማን የገደለው? ሪፐብሊካን ጋርድ እዛ እንደነበረ ደግሞ በጣም ብዙ ፎቶ መረጃዎች አሉ። አሁን እነ ጀዋርን መጥመድ እቺን አጋጣሚ ተጠቅመው እነ ጀዋርን መግደል ታስቦ ነበር፣ ግን አልተሳካም። እንግዲህ ከላይ እንደሰማነው ያቺን አጋጣሚ ተጠቅመው እነ ጀዋርን ለመረፍረፍና ወይም ካልተሳካላቸው ለማሰር አቅደው ነበር። ነገር ግን ጀዋር መሐመድ ጠባቂዎቹ መሳሪያ እንዳይተኳኩሱና መሳሪያውን ለመንግስት እንዲያስረክቡ ወይም መሬት እንዲያስቀምጡ ትዕዛዝ ሰጥቶ የመንግስትን ዓላማ ከሸፈው። ነገር ግን ይሄ ነገር የተገናኘ እንደሆነና ሃጫሉን ገለው ጀዋርንም እጃቸው እንዲገባ ከተሳካም እሱንም ለመግደል የታቀደ ተያያዥነት ያለው ጉዳይ እንደሆነ በሰፊው ያሳየናል። እስቲ አሁን ደግሞ አክቲቪስት ዛክ ዱቤና የኬሎ ሚዲያ ዳይሬክተርና ኢንጂነር ኪያሰኚ ስለ ላምሮት ከማልና ሃጫሉ ሁንዴሳ ግድያ ምን ይላሉ የሚለውን ሰምተን እንመለስ። እንግዲህ አንድ ሰው አንድን ሰው ሲገል ሌላኛው ሰው ቁጭ ብሎ እያየ ከሆነ ምን ብሎ ነው ቁጭ ብሎ እያየ ያለውን ሰው ሳይገድል ትቶ የሚሄደው? መረጃ ይሰጣል ብሎ ማሰብ ይችላል። በጣም ብዙ ነገሮች አሉ። አንድ ጤነኛ ሰው የሚገል ሰው እየገደል እያለው እያየኝ ያለውን ሰው እንዴት ነው ትቼ የሚሄደው? ወይስ ላምሮት ይሄን ነገር በማዘጋጀት ውስጥ የራሷ ሚና አላት? ራሱን የቻለ ጥያቄ ነው። ያ ብቻ አይደለም። ሃጫሉ ተገደለ ከተባለ በኋላ ተያዙ የተባሉ ሰዎች ጥላውን ያሚን ጨምሮ 4 ሰዎች ተያዙ ተብሏል። ግን የላምሮት ስም አልተነሳም። የተያዙ ሰዎች ሁሉ ስም ዝርዝር ተጠርቶ ላምሮት የምትባል ሰው እንደተያዘች በሚዲያም አልተገለጸም፣ በምንም አይነት መንገድ አልተነገረም። በግድያው ተባባሪ የሆኑትን ሰዎች በቁጥጥር ስር አውለናል። ዋናው ተኳሽ በቁጥጥር ስር የዋለው አቶ ጥላሁን ያሚ የሚባል ነው። ሁለተኛው ከሱ ጋራ ተባባሪ የሆነው አቶ አብዲ አለማየሁ ነው። ሶስተኛው ከበደ ገመቹ ይባላል። የሃጫሉ ግድያ ተፈጽሞ ቦታ ላይ የነበረችው ላምሮት ዜና ላይ ለመውጣት ከአንድ ወር ጊዜ በላይ ነው የፈጀባት። ላምሮት ታስራ እስከ 1 ወር እስር ቤት እንዳለች እንኳን ማንንም አያውቅም ነበር። ላምሮት የት ነው ያለችው ብለን ስንጠይቅ ነበር። ላምሮት የምትባል ልጅ የት ነው ያለችው ብለን ስንጨው ነበር። ከስንት ጨዋታ በኋላ ከስንት የሚዲያ ጋጋታ በኋላ ሃጫሉ የተገደለው ጁን 30 ነው። ላምሮት የሚባል ስም ከመንግስት አፍ የወጣው ሃጫሉ ሞቶ ከ1 ወር በኋላ ነው። የዛን ወቅት የፌደራል ጠቅላይ አቃቤ ሕግ የነበሩ ወይዘሮ አዳነች አቤቤ በቪኦኤ አፋን ኦሮሞ ስለ ላምሮት ለመጀመሪያ ጊዜ ኦፊሴላዊ በሆነ መልኩ ከመንግስት መግለጫ የሰጡት ግድያው ተፈጽሞ ከ1 ወር በኋላ ያው ወይዘሮ አዳነች አቤቤ ቪኦኤ ላይ መጣ ከ1 ወር በኋላ ላምሮት ከማል የምትባል ግለሰብ ከሃጫሉ ጋር የነበረች በቁጥጥር ስር ነች ነው የተባለው። 1 ወሩንም ቁጥጥር ስር ነበረች፣ ግን በሚዲያ ስሟ አልተነገረም። በሚዲያ መጨረሻ ላይ ስሟ እንዲነገር የሆነበት ምክንያት መንግስት የሷን መረጃ ማቋቋም አልቻለም። ላምሮት ከማል ማን እንደሆነች በተቻለን መጠን በፌስቡክ ባለችን ሚዲያ ለህዝቡ ስናስታውቅ ነበር። በዛ ደረጃ መንግስት መካድ በማይችልበት ደረጃ ሲሆን ተይዛ እንዳለች ለህዝቡ አሳወቁ ማለት ነው። ሃጫሉ ከሷ ጎን ቁጭ ብሎ በጥይት ሲገደል እሷ ያልተነካች አንደኛ ተጠርጣሪ መሆን ያለባት ለምንድን ነው ስሟ በሚዲያ ያልተነገረው? ወሬው ወጣ።
ከሃጫሉ ጋር የነበረችው ልጅ ላምሮት ከማል ነች የሚባል ወሬ ሲወጣ ምንድነው የሚል ጥያቄ ያጫረብል ዛክ ዱቤ ወዲያውኑ ላምሮት ማናት በሚለው ሰው መጠየቅ ጀመረ። የተለያዩ መረጃዎችን መለቃቀም ጀመረ። ፎቶዋን ወደ ፌስቡክ ሄዶ ወደ ማየት ሄደ። ላምሮት ከሃጫሉ ጋር እንዴት ተዋወቀች ወይም ደግሞ የሃጫሉና የላምሮት ትውውቅ ምን ይመስላል የሚለውን ለማየት ሙከራ አድርገናል። ላምሮት ከሃጫሉ ይልቅ የሃጫሉ ጓደኞች የቅርብ ሰው ናት ወይም ደግሞ ጓደኛ የፍቅር ጓደኛ ናት ተብሎ ነው የተነገረ። በዚህ በኩል ከመንግስት ሰዎች ጋር እጅግ በጣም ቅርርብ ያላት ወደ ሃጫሉ ደግሞ የቀረበችው ሃጫሉ ጓደኞች ፍቅር ጓደኛ በመሆኗ እንጂ ከሃጫሉ ጋር ምንም አይነት ቀጥተኛ የሆነ ትውውቅ እንዳልነበራትና ሃጫሉን የተዋወቀችው በሃጫሉ ጓደኛ በኩል እንደሆነ የደረስንበት የማጣራት ሂደት ውስጥ ያገኘነው መረጃ ነው። ሃጫሉ ከሞተ በኋላ ተደውሎ ወደ ቦታ ከመጡ ሰዎች አንዱ ደግሞ ይሄው የላምሮት የእንጀራ አባት የሆነው አቶ ዮሐንስ ምትኩ ነው። አቶ ዮሐንስ ምትኩ ላምሮት አቶ ዮሐንስ ምትኩ ተመላሽ ገብረ ሚካኤል አቶ አብያ እያሉ እየተያያዙ የሚቀጥሉ እጅግ በጣም የወንጀሉን ውስብስብነት ሊያሳዩ የሚችሉ ነገሮች አሉ። ከዛ የተገነዘብነው ነገር ምንድነው? ላምሮት ከማል ከመንግስት ጋር ጥልቅ የሆነ ግንኙነት እንዳላት የኦዲፒን አመታዊ በዓላት ሂዳ የምታከብር በተለያዩ አይነት ቦታዎች ላይ ከተለያዩ ባለስልጣናት ጋር የምትገኝና ቀንደኛ የአብይ ስርዓት ደጋፊ መሆኗን የዮሐንስ ምትኩ ባለንጀራ ልጅ ሆነች። ዮሐንስ ምትኩ ማለት የምዕራብ ሸዋ አስተዳዳሪ የነበረ እንዲሁም ደግሞ የአዲስ አበባ ከተማ ደህንነት ኃላፊ የነበረ የደንበላሽ ገብረ ሚካኤል ጓደኛ የሆነ ግለሰብ የእንጀራ ልጅ ነች። ሃጫሉ ተገሎ ለመጀመሪያ ጊዜ ለሃጫሉ ጓደኞች ስልክ ደውላ ያሳወቀችው ላምሮት ናት። ሃጫሉ በተገደለበት አካባቢ እንግዲህ በተለያየ አይነት ሁኔታ ሲነገረን የነበረው የኦነግ ሸኔ ጥቃት አደረሰበት የተለያዩ አካላት የሚል ከመንግስት አካላት የተለያዩ እርስ በርስ የሚጋጩ ኢንፎርሜሽኖች ሲሰጡን ነበር። ላምሮት በዛን ወቅት ሃጫሉ ከተገደለና አብራው ከነበረች እሷ እንዴት ተረፈች? ሃጫሉና ላምሮት እውነት ተለያይተው ነበር? በዛን ወቅት ተለያይተው ከነበር የሃጫሉን መሞት ላምሮት እንዴት ልታውቅ ቻለች? እንዴትስ ለጓደኞቹ ደውላ ልትጠራ ቻለች? ላምሮት ከማል ተይዛ እስር ቤት ከገባች በኋላ አንዳንድ መረጃዎች በሚዲያ መውጣት ስለሷ መውጣት ሲጀምሩ በውጭ ሀገር ባሉ ሚዲያ በኦኤምኤን እና እንዲሁም በኬሎ ሚዲያ ዛክ ዱቤ ወጥቶ ስለ ላምሮት መናገር ሲጀምር መላ ሀገሪቱ ኢንተርኔት ጠፋ በተባለበትና ላምሮት የህግ ቁጥጥር ስር ነው የነበረችው በሚባልበት ጊዜ ይሄን ነገር ማጋለጥ እንደጀመረ በአጭር ሰዓት ውስጥ የላምሮት ከማል የፌስቡክ ገጽ ዲአክቲቬት ተደርጎ ነበር። ዲአክቲቬት መደረጉ አይደለም የሚገርም፣ ዲአክቲቬት ተደርጎ በአጭር ጊዜያት ውስጥ የላምሮት ፎቶዎች ከፌስቡክ መጥፋት ጀመሩ። ከውስጡ ሊጠፉ የሚገቡ ፎቶዎች ጠፍቶ አካውንቱ መልሶ ሪአክቲቬት ሆኖ ነበር። እኚህ ነገሮች ሞቱ አካባቢ የነበረውን ነገር እንድንጠራጠርና ፋርዘር ኢንቨስቲጌሽን እንድናደርግ አስገደደ። ኢንተርኔት ባሌለበት ሀገር ልጅቷ እስር ቤት ውስጥ ባለችበት ሁኔታ ሃጫሉ በተገደለበት ጊዜ ኢንተርኔት ተዘግቶ ነበር። በዚህ አይነት ሁኔታ ውስጥ የሷ መረጃ የሷ ማንነት ወደ ውጭ መውጣት ሲጀምር ልጅቷ እስር ቤት ነች፣ ኢንተርኔት በአገሩ የለም። ቤት ስልክ አግኝታ ፎቶዋን ማጥፋት እንደምትችል ቤት ኢንተርኔት አግኝታ ፎቶዋን ማጥፋት እንደምትችል እናንተ ራሳችሁ ገምቱ። መንግስት ሆም ብሎ እቺን ልጅ ላለማስጠቃት ላለማስጠቆር የሷን ፒክቸሮች የሷን ፎቶዎች ከመንግስት ጋር ያላትን ግንኙነት ወዲያውኑ ማጥፋት ጀመሩ። መንግስት እንደሚለው ሌላ አካል መጥቶ ሃጫሉ ላይ ግድያ አድርሷል ወይ የሚለውንም ምርመራ አድርገናል። ሃጫሉ በተለያዩ ጊዜያት እየደረሱበት ከነበሩ ዛቻዎችና
ክትትል እየተደረገበት መሆኑ ባወቀ ጊዜ መኪናውንም ታርጋውንም ቀይሯል። ሃጫሉ ሳይገደል 2 ሳምንት አስቀድሞ አዲስ መኪና ገዝቶ ነበር። ቶዮታ ነጭ መኪና ገዝቶ ነበር። ያን መኪና የሚያውቁት በጣም ጥቂት ሰዎች ናቸው። ሃጫሉ ለህይወቱ ስለሰጋ መኪና ቀይሯል። ሃጫሉ በተገደለበት ቀን ጧት አዲስ የመኪና ታርጋ ለዛች መኪና ለአዲሷ መኪና አዲስ ታርጋ የወሰደው የዛን ቀን ጧት ነው። መኪናውን መንዳት ከጀመረ 2 ሳምንት ነው ገና። ያ ማለት ሃጫሉ የሚይዘውን መኪና የሚያውቁ ሰዎች በጣም ጥቂት ናቸው ማለት ነው። አሁን በግራም ሆነ በቀኝ ዋና ተዋናይት በሃጫሉ ግድያ ላይ ዋና ተዋናይት ላምሮት ከማል ነች። ላምሮት ከማል ደግሞ ከዮሐንስ ምትኩ ጋር የእንጀራ አባቷ እንደሆነ የታወቀ ነው። ዮሐንስ ምትኩ ማለት ደግሞ የአዲስ አበባ ከተማ ደህንነት ኃላፊ የነበረ የደንበላሽ ገብረ ሚካኤል ቤስት ፍሬንድ ወይም ደግሞ ጓደኛ። ስለዚህ ይሄ ነገር ላምሮትን ለምንድን ነው ይሄን ያህል ፕሮቴክት ማድረግ የተፈለገበት ምክንያት? ላምሮትን ወደ ሚዲያ ለማምጣት ይሄን ሴት አፕ ለማድረግ ወይም ደግሞ ይሄን ለማቀናጀት የሚያስችል ብቃት ያለው ሰው ማን ነው ከሚለው አንፃር ካየን በግራም ሆነ በቀኝ ሃጫሉን በመግደል ውስጥ ዋና ተዋናይት የምትሆነው ላምሮት ከማል ነች። ላምሮት ከማል የዮሐንስ ምትኩ እንጀራ ልጅ ነች። ዮሐንስ ምትኩ የደንበላሽ ጓደኛ ነው። ኦርደሩን ነው የኢትዮጵያ ደህንነት ኃላፊ ደንበላሽ ገብረ ሚካኤል፣ የአዲስ አበባ ደህንነት ኃላፊ ዮሐንስ ምትኩ፣ የዮሐንስ ምትኩ የእንጀራ ልጅ ላምሮት ከማል። ምን ይመስላል? ለላምሮት ለመሸፋፈን ለምን አስፈለገ? ጥላዬ ያሚና ላምሮት ይታወቃሉ? ጥላዬ ያሚ ግድያውን ፈጽሟልን? የሚሉ ነገሮችን ከዚህ ዶክመንተሪ መልሱን ታገኛላችሁ። ላምሮት ከማል ሃጫሉ ከተገደለ በኋላ ድምጿን ሳንሰማው ጠፋች። ከወር በኋላም ወይዘሪት አዳነች አበቤ ቪኦኤ ላይ ወጣው ስለ ላምሮት ከማል ተናገሩ። ጥላውን ያሚ ግን ሃጫሉ በተገደሉ በነጋታው ገዳይ እነሱ እንደሆኑ ግልጽ ተደረገ። የላምሮት ከማል ፌስቡክም እስር ቤት ሆና ፎቶዎች ሲጠፉ አካውንቷ ዲአክቲቬት ሲደረግ ቆየ። እናም ላምሮት ከማልን ለማዳን ሲባል ጥላውን ያሚ እስር ቤት ማቀቀ። ሁሉም ነገር እንዳየነው ነው። ሃጫሉን የገደሉ ሰዎች ላምሮትን ሳይገሏል ለምን ተዋት? ሃጫሉና ላምሮት አንድ መኪና ውስጥ ነበሩ። ነገር ግን ላምሮትን ሳይገሉ ተዋት። ሃጫሉን ሲገሉ እያየቻቸው እንደሆነ ያውቃሉ፣ እንደምትመሰክርም ያስባሉ። ነገር ግን ትተዋት ሄዱ። ለምን? ተባባሪያቸው ነበረች። መንግስትስ ጥላውን ያሚን ይዞ እነ ጀዋር ላይ እንዲመሰክሩ ለምን ፈለገ? እነ ጀዋርስ ባላጠፉት ጥፋት ለምን ሲማቅቁ ይኖራሉ? እስከዛሬ መንግስት የሃጫሉን ገዳይ ፍርድ ሳይሰጠው ለምንድን ነው ማድበስበስ የፈለገው? እንኳን አናሚቲ ሃጫሉ ካዩን አጀሴ አናሪና አጀሱ ዋን ደንደው እሺ፣ በመጨረሻ የምትለው ነገር አለ? በመጨረሻ ማለት የምፈልገው እኔ ጥላውን ያሚ ከሃጫሉ ደም ንጹህ ነኝ። አሁን ይሄንን በመናገሬም ሊገሉኝ እንደሚችሉ አውቃለሁ። አይደለም እኔን ሃጫሉንም ገለውታል። ቢሆንም ግን የኦሮሞ ህዝብ እኔ ከሃጫሉ እንዲሳደም ንጹህ እንደሆንኩ እንዲያውቅልኝ ነው። ይሄንንም ተናግሬ በሞት እመርጣለሁ። ከላይ ሁሉንም መረጃ ሰምተናል። ጥላውን ያሚ እኔ አልገደልኩም ብሏል። መንግስትም ጀዋር መሐመድና ኮሎኔል ገመቹ ላይ መስክርልኝ እንዳለው ሰምተናል። ነገሩን ግልጽ ለማድረግ እንዲንየው ሃጫሉ ሁንዴሳ ተገሏል። ታከለውማ የአዲስ አበባ ከተማ አስተዳደር ነበር። ደመላሽ ገብረ ሚካኤል የኢትዮጵያ ደህንነት ዋና ኃላፊ ነበር። የአቶ ዮሐንስ ምትኩ የቅርብ ጓደኛና ወዳጅ
አቶ ዮሐንስ ምትኩ የላምሮት ከማል የእንጀራ አባትና የአዲስ አበባ ከተማ የጸጥታ ዘርፍ ኃላፊ። ላምሮት ከማል የሃጫሉ ሁንዴሳ የቅርብ ሰውና ሃጫሉ ሁንዴሳ ሲገደል በመጨረሻው ሰዓት ላይ አብረው የነበረችው ሰው ነች። የሃጫሉ ገዳይ ማን ሊሆን ይችላል የሚለውን ግልጽ ያደረግን ይመስለኛል። በተቀረ ፍርዱን ለእናንተ ተወው ነው።